ሰላም ውድ የሴት ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ መተናል፣ ተገናኘን። እኔና ሰብሊ ይላችኋለሁ። እናንተ እንዴት ናችሁ? ታዲያ ሁሉ ሰላም? ሰላማችሁ ሁሌ ብዝት ይበልልኝ እና ሰብሊ ሰላም በያቸው። ሰላም እንዴት ናችሁ? የሀሴት ቤተሰቦች እንደምን ከረማችሁ? ትንሽ ጉንፋን ይዞኛል፣ ይቅርታ እንጠይቃለን። እንዴት ከረማችሁ? ሳምንታችሁ እንዴት አለፈ? እኛ ጋር በጣም ደህና ነን። እናንተ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ሀሴትና ሰብለ ተገናኝተዋል። ከዚህ ቀደም አንድ ቪዲዮ ፖስተን ነበር። ያ ቪዲዮ ለማስተማር እንደው ብዙ ሴቶችን እንደዚህ ስለሚሆን ለማስተማር የሰራነው ቪዲዮ ነበረና ያ ቪዲዮ ላይ ደግሞ ብዙ ሰዎች ተናደውበት። አዎ እኔ በጣም ብዙ ሰው ማለት ደውለው ሰድበውኛል። ፈጣሪ እንኳን ማለት ስህተት ማለት እውነት አይደለም ውሸት ነው፣ እንድትማሩበት ከዚህ ነገር እንድትጠናቀቁ ምናምን ማስተማሪያ ነው። ማለት የተሳሳትኩት እኔ መጨረሻ ላይ ፕራንክ ነው ምናምን ማለት ነበረብኝ። እሱን ተሳሳትኩኝ። በጣም ይቅርታ አድርጉልኝ ስለተሳሳትኩ በጣም ይቅርታ። እውነት እኔ ውሸት ነው ሲጀመር ወንድና ራሱ እኔ ጓደኛ ራሱ የለኝም። በስልክ ዝም ብለን የምናወራው ልጅ አለ፣ እሱ ነው እንጂ እኔ እንደዚህ መልካስከስ ምናምን ራሱ ማለት አያደርሰኝም። ሲጀመር እንኳን ይሄን ነገር ላደርገው ልፈጽመውና እውነት እግዚአብሔርን እንደው ገብርኤልን ነው የምላችሁ። እኔ እውነት ነው የማወራውና እንደዚህ አይነት ምናምን ምንም ነገር የለም ሲጀመር እና ውሸቴን ነው። እውነት የመሰላችሁ ሰዎች ደግሞ ካለ እሱን ነገር እንድታምኑ ፈልጋለሁ። ማለት እንዳታምኑ እሱን ካመናችሁ እኔ እንጃ አላውቅም። ግን ብዙ ሰው እየደወለ ሁሉ እንኳን ደስ አለሽ ያለኝ አለ፣ የሰደበኝ አለ። እውነት ማርያምን እና አንዱና በጣም ሰደበኝ ሁላ እስከማለቅስ ሁላ ውሸት ነው ስለ ራሱ አላመነኝ። ለምን ምናምን ስለ አረ ዝም በይ ምናምን የእውነት መስሎት ነው እውነት ግን እኔና ሰብሊ ተመካክረን ምናምን ለማስተማሪያ ይሄ ደግሞ የብዙ ሴቶች የህይወት ታሪክ ስለሆነ አዲስ ነገር አይደለም። በእውነተኛ ታሪክ ላይ እንደዚህ አለ አይደል? አስወርጅ የሚባሉ አግብተው ማርገዛቸውን ሲነግሩ የሚካዱ እልፍ አላፍ ናቸው። አዲስ ነገር አይደለም። ግን እኛ የሰራነው ለማስተማር ነው እናንተን እንጂ እርጉዝ አይደለችም። እኔ የምፈልገው አግብቼ በስራ ስርዓት ምናምን እንደወልድ ነው እንጂ እንደዚህ እንደዚህ ወልጄ መንገድ ላይ ወጥቼ ማሳደግ ምን ማለት አልፈልግም። ማለት እኔ በጣም ብዙ ነገር የሚጠብቀኝ ሰው ነኝ ለዛ እንጂ የተቀየማችሁኝ ካለ እንደው እውነት እንደው በማርያም እላችኋለሁ እንደው እውነት የመሰላችሁ ሁሉ ይቅርታ ብያለሁ። እውነት በጣም ሰብሊ ራሱ ውሸት ነው። እኔ አውቄ ነው በቃ ላስመስል እንደዛ። ሆኖም ግን ማለት ነው እሱን ነገር ካረኩት በኋላ ውሸት ነው ማለት ይችላል ነበር። መጨረሻ ላይ ደግሞ ቪዲዮ አለመስራታችን ስህተት ማለት ፕራንክ ነው እና እንደዚህ ነው ለመማሪያ ነው ማለት ነበረብኝ። እሱን ነገር አሁን በቃ እሱን ነገር ማስተካከል አለብኝ ብዬ ነው የመጣሁት እና እሱን እንዲስተካከልልኝ ምናምን እሱን ልንወያይ ነው የመጣ ነው እና እውነት እንዳይመስላችሁ እላችኋለሁ። ውድ የሀሴት ቤተሰቦች ተከታተሉን፣ አትጥፉ። ያው ሰብሊ እና የምታወሩን ነገር ካለ ማለት በቃ ምን ነገር ምን እንደምላችሁ አላውቅም። ብዙዎችም በየኮሜንቱም በስልክ በመደወልም እንዴት አንቺ እንደዚህ ታሪካለሽ ብለው አላስፈላጊ ንግግሮች ተናግራችኋል። ንግግራችሁን ጥሩም ጎን መጥፎም ጎን ያው እንቀበላለን ከኛ ስህተት አንፃር። እኔ ምንም አላልኩም። ግን ያ የሰራነው ቪዲዮ ጀስት ለማስተማር ለጨዋታም እኛ እንደ ቀልድ የተጫወተን ሴቶችን ለማስተማር የተደረገ ነው እንጂ ሪሊ አይደለም፣ እውነት አይደለም። ከተቀየማችሁ ግን ይቅርታ በጣም ይቅርታ እንዲደረግልኝ እፈልጋለሁ። ማለት ምንም ነገር ስላለለ እውነት ቢሆን ኖሮ ስለዚህ ስህተት ስለሆነ ይቅርታ እንላለን። ከዚህ በኋላ ግን የሚያስቁ የሚያስተምሩ ቆንጆ ቪዲዮዎችን እንሰራለን። ለዛሬ ግን ይቅርታ ነው የምንጠይቀው፣ ሌላ ምንም ልንል አንችልም። ምክንያቱም የሰራነው ቪዲዮ ለማስተማሪያ ብለን ብዙዎቻችሁን አስቆጥቷል። የዛሬ ደግሞ ሶሪ የኛ ቤተሰቦች፣ እናንተ ታዲያ ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። ሰዓታችንን ደግሞ እኛ እንቀበላለን።
ስህተት ነው። እኔ ሰውን ማለት እነሱ ናቸው ጥፋተኛ አላልኩም። ሲሰድቡኝም ምንም ሲሉኝም የራሴ ጥፋት ነው የራሴ ስህተት ስለሆነ አመሰግናለሁ እያልኩኝ የተቀበልኩት እስካሁን ድረስ ምንም ያልኩት ነገር የለም ማለት የሰደብኩት የለም የመለስኩለት የለም። ግን ብዙ ሰዎች ማለት ነው እግዚአብሔርን ብዙ ሰዎች እንደሰደቡኝ እናውቃለሁ ማለት የማያውቁ እውነት ነው ደግሞ የሚመስለው እና የማያውቁ የአክስቴ ልጅ ራሱ እንትን ተናግሮኛል ደውሎ ማለት ነው እንዴት ምናምን እስከሚለኝ ብዙ ሰዎቹ እየደወሉ እንኳን ደስ አለሽም ያለኛል የእውነት መስሎት ማለት ነው እንኳን ደስ አለሽ ደግሞ ልትወልጂ ነው አሉ ምናምን ያለኛል ማለት ነው። እና ያ ጊዜ ይመጣል በሰዓቱ አይቀርም። አግብተሽ መውለድሽ አይቀርም። የዛን ሰዓት እንኳን ደስ አለሽ ትሉኛላችሁ ሪያሊቲው ላይ እና ውሸት ነው አትመኑ ምናምን እኔ እሱ ውሸቴን ነው ምናምን ስል እንዴት እንደዚህ ሆነ? ግን ብዙ ሰው አሁን እኔ እንዳመንኩ እኔን ልረዳ እችላለሁ አለኝ እሱ። ግን የማያምን ሰው ደግሞ ብዙ ሰዎች ልባቸው አይምሯቸው ሊነካ ይችላል። እንዴት ልጅ እንደዚህ ሆነች ምናምን ሊሉ ይችላሉ። እንዴት እንደዚህ ሰራችሁ ምናምን ብዙ ያለኛለ ማለት ነው። አይ እንደዛ አይደለም ምናምን አልኩትና እሱ እዚህ ሀገር አይደለም ወጣ ያለ ነው ወደ እንትን አካባቢ ነው በጣም ምሩታን ነው እና እንትን ልክ የለም ምናምን ነው የከፈተውና ራሱ ያየኝ ማለት ነው። እና ገና ስለሆነ አንዱ ሰደበኝ ማለት ነው ማታ ላይ ደውሎ ምናምን ሰደበኝ። ምንም አላልኩትም። ታመነ ምናምን ብዬ ስነግረው ራሱ አላመነኝም። እስካሁን አላመነኝም። እውነት መስሎት ሰው በቪዲዮ የሚያየውን ሁሉ ነው የሚያምነው። አዎ ሲጀመር ቢነች ደግሞ እውነት አስመሰለን ስራ ነው መጨረሻ ላይ የሆነ የማያሳምን ነገር እንትን የሚል ነገር መናገር ነበር እና ያንን በቃሽ ምናምን አልኩኝ። እንግዲህ አንዱ ደውሎ በቃ እንኳን ደስ አለሽ ምናምን ምናምን ስለው የልጅ እናት ሆንሽ ልትሆኚ ነው አየው ምናምን ሲል ኧረ ውሸት ነው አንተ ምን ሆነህ ነው ነገረኝ ብዙ ነገር ምናምን። ያው እንግዲህ ምን ታደርጊያለሽ ሰብልዬ። ስለዚህ ያው ይቅርታ እንጠይቃለን ሌላ ምንም አንልም። ከዚህ በኋላ ግን እንደዚህ ያለ ስህተት አንደግም። በፍጹም ሰዎችን የሚያስደነግጥ ሰዎችን ቢሆን ራሱ የሆነ መጨረሻ የሆነ ነገር ትይዛለሽ እንጂ በቃ እኔ ራሱ እንዴት ምን ማለቴ ነው አልኩኝ። ወይ ከሄድኩ በኋላ ወይ ፕራንክ ነው አለ። እኔ ራሱ እኮ ገብቼ የሰራነው ቪዲዮ ያየው ነበር እንዴ የሰራነው ቪዲዮ ሌሎች ጋር በጣም የሚረብሽ ነገር ነው እንዴ ምንድነው የሰራነው ብዬ ገብቼ አየው። መጨረሻ ላይ ደግሞ ምንም አይነት ቪዲዮ ማስተባበያ ስላልሰጠን ምንም ማረጋግጥ እስከምትመጪ አንቺ መጠበቅ ነበር። ያው እኔም አልተመቸኝም ነበረ። በሁለተኛው ቀን እንኳን ቢያንስ ማስተካከል ስራ ነበርኩኝና በሁለተኛው ቀን ራሱ ማስተካከል ነበረብኝ። ወጥተን ቢያንስ ይቅርታ መጠየቅ ነበር። መተን ምናምን በቃ የሀሴት ቤተሰቦች እንደዛ ብለን ይቅርታ መጠየቅ ነበረብን። አሁንም በጣም እጅግ በጣም ይቅርታ እላችኋለሁ። ምን እንደምል አላውቅም። ከልብ እውነት እግዚአብሔርን እላችኋለሁ ማርያምን እኔ ጀመር እመኑ እውነት አንድ ነገር የምነግራችሁ ነገር ወይ ማርያምን ወይ እናቴ ትሙት ካልኩኝ እውነቴን ነው ሳወራ ነው በቃ። እናቴ ትሙት ካልኩኝ እውነቴን ነው። ማርያምን ካልኩኝ በቃ ወይ ሁለቱንም ምንም የሚያስዋሽ ነገር የለኝም። እውነት እኔ ድርድር አላውቅም። በማላ ከማልኩ ማልኩ ነው እና በጣም ይቅርታላችኋል። ይቅርታ እንጠይቃለን። ከዚህ በኋላ እናንተን የሚያስቅ ነው እንጂ የሚያስነግር ነገር የሚያስከፋ ነገር ዘና እንመጣ በፍጹም አላቀርበውም እና በጣም እጅግ በጣም ይቅርታ። እውነቴን ነው የምላችሁ። የተቀየማችሁኝም ደስ ያላችሁትም ሊኖር ይችላል፣ እንድትማሩበትም ሊሆን ይችላል። ግን በጣም ይቅርታ የምላችሁ ነገር እሱን ነገር በጣም ይቅርታ አድርጉኝ። ይሄን ነው እኛ የምንለው። እንግዲህ ያው ከስህተታችን እንማራለን። ሰው አንዳንድ ጊዜ ለመልካም ነገር ብሎ አላስፈላጊ ነገር ውስጥ እሳቤ ውስጥ ይገባል። ግን ደግሞ ያው ይሄ ሰው ሆኖ የማይሳሳት የለም። እኛም ከስህተታችን እንቀበላለን፣ እናንተም ይቅርታችንን ተቀበሉልን። ስለዚህ በአዲስ ቪዲዮ በተሻለ ቪዲዮ እንመጣለን። እስከዛው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ለዛሬው ግን ከልብ ይቅርታ እንጠይቃለን።
እናንተም ይቅርታችሁን ተቀበሉን። ይቅርታችሁን በላይ ካሳዩ ይቅርታ አድርገናል ጻፉልን በላይ ምናምን አሳዩን እና በሉ ባይ ባይ እንላችኋለሁ። በጣም እንወዳችኋለን። እነ ሰብሊ ተከታተሉን፣ አበረታቱ።